ሰላም እንዴት ናችሁ ጋይሶች? እኔ በጣም ሀወዝ ላይ ከራሴ ጋር እየተከራከርኩት የነበረው አንድ ነገር እና በጣም ስለገረመኝ የሆነ ፌስቡክ ስክሮል ሳረግ የሆነ ነገር አይቼ ነው። እንደምታውቁት የድሮ ዲያቆን ኦርቄስ ኦር ዘማሪ ማነው ትዝታው ሳሙኤል ቤተ ክርስቲያኗ ባጠፋው ጥፋት መሰረት በኢትዮጵያ ኦርቶዶክሳዊ ሕግና ስርዓት መሰረት የትኛውም ደብር እንዳያገለግል ታግዷል አይደለ? ይህ ሰውዬ በታገደበት ሰዓትና ቀን ጀምሮ በሶሻል ሚዲያ በዩቲዩብ፣ ቲክታክ፣ ፌስቡክን በመጠቀም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ልዕልናዋን፣ ክብሯን፣ የኛን አእምሮ እኔ ፐርሰናሊ አም ቶኪንግ አባውት ማይሰልፍ ኢቨን ሞራል በሚነካ መልኩ ሲሳደብ ታቦት አናቱ ላይ ይዞ ሲቀልድ ድሮ እሱ ያገለግልባት የነበረችውን ቤተ ክርስቲያን ጭራሽ እንደ ምናምንቴ የቆጠረ ለቃላቱ ለሚጠቀሙ ቃላት ያለ ጥንቃቄ ጎደለው ንግግር ኢቭን እኮ ማነርለስ ከሆነ ሰው ኤክስፔክት የሚደረግ ላይክ ወንበዴ ባለጌ አይ ሃቭ ኖ ኢቭን ላይክ ወርድ ቱ ኤክስፕሬስ ላይክ እሱ የሚናገራቸውን ነገሮች ላለመክፈት በጣም ነበረ ስክሮል ማድረግ እሱ ቪዲዮ ከመጣብኝ ሰው እሱ ወንበዴ ሌባ በአበባ የሚቀበሉት አይደለም።